ሰላም ለእናንተ ይሁን ውድ የኤማሁስ ሚዲያ ቤተሰቦች። ሕይወት ሰጪው ጌታ በመስቀል ላይ የዋለበት የማይሞተው አምላክ ስለ ሰው ልጅ ፍቅር ሲል ሞትን የቀመሰበትን ያንን አስደናቂ የስቅለት ታሪክ እናያለን። ዓለም ዝም ያለበት፣ ፀሐይ ብርሃኗን የከለከለችበትና የፍጥረት ጌታ በፍጥረቱ እጅ የተሰቀለበት ዕለት ስቅለት። ይህ ዕለት የሞት ዜና የተሰማበት ብቻ ሳይሆን የሰው ልጅ የዘላለም ዕዳ የተከፈለበት ታላቅ የፍቅር ምዕራፍ ነው። ዛሬ በኤማሁስ ሚዲያ ወደ ቀራንዮ ኮረብታ እንወስዳቸዋለን። በዚያ በመስቀል ላይ የተከናወነው ምስጢር አብረን እንቃኛለን። ከዓለም መፈጠር ጀምሮ የታቀደው ታላቅ የፍቅር ምስጢር በቀራንዮ ተፈጸመ። ነቢዩ ኢሳይያስ ከ700 ዓመታት በፊት ስለዚህች ዕለት እንዲህ ብሎ ነበር። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። ይህ ትንቢት እንዴት እንደተፈጸመና በመስቀል ላይ የፈሰሰው ደም ለእኛ ምን ትርጉም እንዳለው በቃሉ ብርሃን እንመለከታለን። ጉዞ የጀመረው በጌቴሰማኒ ነው። በደመ ነፍስ ሳይሆን በውዴታ 6666 ግርፋት፣ የሾህ አክሊል፣ የዓለምን ኃጢአት የከበደበት መስቀል። እሱ ግን አልጮህም፣ እንደ በግ ወደ መታረድ ተነዳ። ለምን? ስለ እኔና ስለ እናንተ። በየመንገዱ የሚንጠባጠበው ደሙ የሰውን ልጅ ከመርገም የሚያጥብ የሕይወት ምንጭ ነበር። በዚያ የሕማም መንገድ ላይ የሰማይ መላእክት በድንጋጤ ሲመለከቱ፣ እርሱ ግን ለእኛ ሲል መከራን ታገሰ። ጌታችን ኢየሱስ ክርስቶስ ወደ ቀራንዮ ሲጓዝ እንደ በግ ነበር። መጽሐፍ ቅዱስ እንደሚለው ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ኢሳይያስ 53 ቁጥር 7። የዓለምን ኃጢአት ተሸክሞ ሲገረፍና ሲተፋበት ዝም አለ። ያ ዝምታ ለእኛ የይቅርታ ድምፅ ነበረ። በመስቀሉ ላይ ሆኖ የተናገራቸው ቃላት የሰው ልጅ የድህነት አዋጆች ናቸው። ጠላቶቹን ሲረግም ሳይሆን ሲባርክ እንዲህ አለ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ከጎኑ ለነበረው ወንበዴ ተስፋን ሰጠው። እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ። በመጨረሻም የሰውን ልጅ ዕዳ መከፈሉን ሲያበስር ተፈጸመ አለ። አዎ መለየታችን የሆነው የጥል ግድግዳ ፈረሰ። በመስቀሉ ላይ በፈሰሰው ደሙ ሰላምን አድርጎ በሰማይና በምድር ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። የስቅለት በዓል የምግብ ወይንም የልብስ በዓል አይደለም። የልብ ስብራትና የንስሐና የፍቅር በዓል ነው። ጌታ ሆይ ስለ እኛ ስለከፈልከው ዋጋ እናመሰግንሃለን። በኤማሁስ ሚዲያ በኩል የምናስተላልፈው መልእክት አንድ ነው፣ በደሙ ተፈውሰናል። ይህ ዕለት ለሁላችን የበረከትና የንስሐ ይሁንልን። ዛሬ ይህንን ቃል የምትሰሙ ሁሉ የቀራንዮ ፍቅር ለእናንተም ነው። በደሙ ታጥባችሁ በቁስሉ ተፈውሳችሁ ወደ አባታችሁ እንድትመለሱ ጌታ ይጠራቸዋል። ይህ በዓል በልባችን ውስጥ የንስሐና የሰላም ፍሬ እንዲያፈራ እንጸልያለን። በኤማሁስ ሚዲያ በኩል ይህን የቃል በረከት አጋርተናቸዋል። ቪዲዮውን በማጋራት የክርስቶስን ፍቅር ለዓለም አውጁ። መልካም የስቅለት በዓል።